የትኛውን ቦታዋን ነው ነካክተ ለግንኙነት ያላትን ተነሳሽነት እስትትጨርስ ድረስ ልታደርሳት የምትችለው? ጆሮ፣ ከንፈር፣ አንገት፣ እዚህ ጋር ያላት የትከሻዋ እብጠት ወይም አጥንቷ እዚህ ጋር ማለት ነው። ጡቶቿን፣ ብልቷ አካባቢ፣ ከጭኖቿ መካከል እና ከሆዷ እስከ ብልቷ ድረስ ያለቿ መገጣጠሚያ ፓርት ለግንኙነት ያላትን ተነሳሽነት በጣም የሚጨምር ነገር ነው። ስለዚህ በቅድመ ጨዋታ ጊዜ እነሱን ነገር በመነካካት ከ15 እስከ 20 ደቂቃ ድረስ ጊዜን ወስደ ለግንኙነት ያላትን ተነሳሽነትም የመጨረስ አቅምን እየጨመርክላት ልትሄድ ትችላለህ ማለት ነው። ብዙ ወንዶች ይህንን ነገር እየነካኩ ለ15 እስከ 20 ደቂቃ መቆየት አይፈልጉም። ቢካዝ ብልታቸው ይልፈሰፈሳል በዛ ሰዓት ውስጥ ወይም ቶሎ ሊጨርሱ ይችላል። ቶሎ መጨረስ ካለባቸው ወይም የብልት አለመቆም ችግር ወይም የብልት መልፈስፈስ ካለባቸው ግንኙነትን ማጣደፍ አይደለም። ቶሎ መጨረስ ካለብህ ውስጥም ገብተህ ትጨርሳለህ። የብልት መልፈስፈስ ካለ ብልቷ ውስጥም ከገባ በኋላ ይልፈሰፈሳል። መጨረስ ካለባችሁ የብልት መልፈስፈስ ካለባችሁ ከስር መሰረቱን ነቅለን ማስተካከል እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት